ሰላም የሙጃሂድ ቲዩብ ቤተሰቦች እንዴት አላችሁ? ዛሬ ደግሞ በአዲስ ፕሮግራም ወደ እናንተ መጥተናል። በዛሬው ፕሮግራም ወደ እናንተ ልናደርስ የመጣነው ምንድነው አዲስ አበባ ዩኒቨርሲቲ ለመቄዶንያ ድጋፍ እያደረገ ይገኛልና ባለፈም ተማሪዎቹን የ5 ቀን ምግብ ቁርስ ምግብ ሰብስበው አስረክቧል። ዛሬ ደግሞ እስኪ በአካል ሄደን እናት አባቶቻችን ናቸው እዛ ያሉት እስኪ እንጠይቃቸው ብሎ ጉዞ አዘጋጅቷልና ሙሉ ጉዞውን ወደ እናንተ የምናደርስ ይሆናል። ያው እንግዲህ እናት አባት ሄደው እንደመጠየቅ ትልቅ ነገር የለምና እስከ መጨረሻው ድረስ ተከታተሉን። ያው ሁሉም ነገር የምናሳያችሁ ይሆናል። አብራችሁ ነው። ሁሉም ቢተባበር በመልካም መንፈሱ ክፋት ብቸኝነት የትም በነሳቀስ ቢታታር እንዳቅሙ በስራ ነበረ አገርን መጥቀሙ ቢሰራ ቢደክም ሁሉም ሰው ቢተጋ አምላክ ችሮር ነበር የተፈጥሮን ጸጋ በዚች በለመሬ በዚች በለምድር ሁሉም ቢተባበር ሁሉም ቢፈቃቀር ማን ኧረ ማን ይደርስብን ነበር ቢጣጣ ቢረዳዳ ሁሉም በአንድነት ቢጣጣ ቢረዳዳ ሁሉም በአንድነት ቢጣጣ ቢረዳዳ ሁሉም በአንድነት ቢጣጣ ቢረዳዳ ሁሉም በአንድነት ያም ቢተባበር የት ይደረስ ነበር ያም ቢተባበር የት ይደረስ ነበር። ሴቶች ዳይፐር ተጠቃሚዎችን የያዘ በዋናነት እዚህ ክፍል ላይ እንግዲህ እነዚህ ሙሉ የምትመለከቷቸው አብዛኞቹ ራሳቸውን ችለው መመገብ፣ መንቀሳቀስ፣ መጸዳዳት የማይችሉ ፈጽሞ የሰው እርዳታና የሰው ድጋፍ የሚያስፈልጋቸው ተገልጋይ ፔሸንቶች ናቸው ማለት ነው። አብዛኞቹ እነዚህ ኦቲዝሞች ናቸው። ሰላም እንኳን ስትሏቸው እጃቸውን ለመዘርጋት ያልታደሉ፣ እግዚአብሔር ይማራችሁ ስትሏቸው እንኳን መልስ ለመስጠት እንኳን ያልታደሉ ናቸው። ይሄ ማለት ምንድነው እንግዲህ ያው አብዛኞቹ 100% ያው በሰው ድጋፍና በሰው እርዳታ ብቻ እንግዲህ የሚኖሩ ተገልጋይ ፔሸንቶቻችን ናቸው። እነዚህ በቀን 3 ጊዜ ዳይፐር ሲቀየርላቸው በቀን 3 ጊዜ ገላቸውን ይታጠባሉ። አስፈላጊውን እንክብካቤና አስፈላጊው እርዳታ ይደረግላቸዋል ማለት ነው። እነዚህ ሙሉ የምትመለከቷቸው ቢርባቸው ራበን አይሉ፣ ቢጠማቸው ጠማን አይሉ፣ እስቲ ቢያማቸው እንኳን የህመም ስሜታቸውን እንኳን መግለጽ አይችሉም። አብዛኞቹ እነዚህ ምንድነው እንግዲህ ያው ተንከባካቢዎች አሉ፣ ቮለንተሪዎች በእነሱ አማካኝነት ነው ሙሉ ድጋፍ እንክብካቤ የሚደረግላቸው። ለ150 ሰው ከ5 ከ6 የማይበልጥ ሰራተኛ ነው ያለው። እንግዲህ አስቡት በቀን 3 ጊዜ ዳይፐር ቀይሮ ገላቸውን አጥቦ ቢያማቸው አሳክሞ ይበልጥ ደግሞ ለነሱ ቤተሰባዊ ፍቅርን እየሰጠ ያኖራቸዋል ማለት ነው። እነዚህ መደዳ የምትመለከቷቸው ጎዳና ህይወትን የተጋፈጡ በእናት በአባታቸው ቤት ጠፍተው እንግዲህ የጎዳናን ህይወት እንግዲህ ሲያሳልፉ የነበሩ እህቶቻችን ናቸው። ከዛ ህይወት ተነስተው ደግሞ ልክ እዚህ ቦታ ላይ መጥተው አልጋ ላይ ነበሩ። አብዛኞቹ የአልጋ ቁራኞች የነበሩ ናቸው። እግራቸውን ከዘረጉ ማጠፍ የሚከብዳቸው፣ ካጠፉ መዘርጋት የሚከብዳቸው እንግዲህ እነሱ ያው በዚህ መልኩ ዛሬ ላይ ወንበር ላይ ለመቀመጥ ችለዋል። እንደ ወንበር ላይ ለመቀመጥ የቻሉትን በእናንተ መጎብኘት ውስጥ ነው። ዛሬ እናንተ መታችሁ አንድ ሰውን ጠይቆ መሄድ አንድም ከፈጣሪ ትልቅ ዋጋ አለው፣ ሁለተኛም ደግሞ ለእነሱም ትልቅ ትሪትመንት ነው። ምክንያቱም እነሱ ብዙ ነገር ያስባሉ። ጠያቂ ዘመድ ወገን አገኘን ብሎ ያስባሉ። ወድቀን አልቀረንም ብሎ ያስባሉ። በዚህ መልኩ እነሱን መርዳት ከፈጣሪ ትልቅ ዋጋ ማግኘት ነው። ሌላው እንግዲህ ለነዚህ በጣም ብዙ መሰረታዊ ነገር ያስፈልጋቸዋል። ለምሳሌ የትልቅ ሰው ዳይፐር፣ የሴቶች ንጽህና መጠበቂያ ሞዴስ፣ ቅባት፣ የገላና የልብስ ሳሙና፣ ፈሳሽ ሳሙናዎች፣ ያገለገሉ አልባሳትና ጫማዎች በጣም ያስፈልጋሉ። እኛ አዲስም አንልም አሮጌም ካገኛችሁ እነዚህ በቀን 3 ጊዜ ዳይፐር ሲቀየርላቸው በቀን 3 ጊዜ ነው ልብስ የሚቀየርላቸው ማለት። ስለዚህ እኛ የተቀደደውን የሰፋችሁም ካለ እኛ የተቀደደውን ሰፍተን የሰፋውን ደግሞ አጥበን ለእነዚህ ምስኪኖች እናለብሳቸዋለን። የወንድም የሴትም ማለት ነው። ሌላው ፕሮቲንና ቪታሚን ያላቸው ምግቦች እዚህ ውስጥ እንጀራና ዳቦ የሚበላል፣ ምንም ደግሞ እንጀራና ዳቦ አኝኮ መዋጥ የማይችላል። ስለዚህ ለነሱም ፈሳሽ ነገሮችን ለወተት፣ ኢንሹር፣ ምሪንዳ፣ ጁስ፣ አትክልት እነዚህ ነገሮች በጣም ያስፈልጓቸዋል። እኛ የሚገርማቸው ይሄን ነገር እንኳን ብናጣ እንጀራውን በውሃ አቅጥነን ነው ልክ እንደ ምንድነው ጫጩት ነው ይባል ፈስሰን የምናጎርሳቸው ማለት። ይሄ ማለት ምንድነው እንግዲህ አኝከው እንኳን ለመዋጥ ያልታደሉ ስለሆኑ ማለት። ከነዛ በተጨማሪ ፕሮግራሞችን ማድረግ ለምሳሌ እናንተ እንግዲህ አዲስ አበባ ዩኒቨርሲቲ ተማሪዎችን ልትሆኑ ይችላላችሁ፣ መምህራኖችን ልትሆኑ ይችላላችሁ። ብቻ የተለያዩ ፕሮግራሞቻችሁን በመቄዶንያ ማብላት ማጠጣት ፕሮግራሞችን ማዘጋጀት ትችላላችሁ ማለት ነው። ለምሳሌ እንደ ሰርግ ሊሆን ይችላል፣ ክርስትና፣ ልደት፣ ኒካ፣ ሙታመ፣ ሰደቃ ሊሆን ይችላል፣ አኒቨርሰሪ እና ግራጁዌት፣ ዝክርና
ሰርግና ተስካርን ጨምሮ በመቄዶንያ ማብላት፣ ማጠጣት፣ መመገብ ይቻላል። በቮለንተሪ አገልግሎትን መጥቶ መስራት፣ ለምሳሌ እነዚህ ደካሞችን ማጉረስ፣ ጥፍራቸውን መቁረጥ፣ ገላቸውን ማጠብ ሊሆን ይችላል። የበሉበትን ዕቃ ማጠብ፣ ምስር መልቀም፣ በጣም ብዙ የሚሰሩ የበረከት ስራዎች አሉ። መቄዶንያ መተን በዚህ መልኩ እንግዲህ ራሳችንን እንግዲህ ከእግዚአብሔር ጋር የምናገናኝበት ቤት ነው። መቄዶንያ ማለት ትልቁን ስራ የሚሰራው ሰው አይደለም፣ እግዚአብሔር የሚሰራበት ነው። ዝም ብላችሁ ታስቡት። ማን ነው በጅብ ተበልቶ የሚተርፍ ሰው አለ? ሰውነቱ በቁም እያለ ትል የወረሰው ሰው መንገድ ላይ እየተጣለ ሰዎች ሆነን እኛ የምንንቃቸው ወይም ደግሞ እግዚአብሔር ደግሞ ያከበራቸው እንደዚህ አይነት ፔሸንቶች ናቸው። ዛሬ ላይ ካላቸው ህይወት ተነስተው በዚህ መልኩ ደስተኛ ሆነው የሚኖሩት ትልቁ ነገር ለነሱ ምንድነው? ፈጣሪ ማራችሁ ስትሏቸው እግዚአብሔር ማራችሁ እያልን ክፍል አገልግሎት ምንድነው? ከዚህ ከክፍሉ ልጀምር ብዬ 8131 ኮል ሴንተር በ8131 ሰዎች ሲጠቆሙ መጠቆሚያ ክፍል ነው። አካባቢያቸው የወደቀ ሰው ካለ በ8131 ደውላችሁ ማስመዝገብ ትችላላችሁ። በተለይ አሁን መጪው ክረምት ስለሆነ እድሜያቸው 60 እና ከዛ በላይ ያሉ አረጋውያን፣ መንገድ ላይ የታመሙ፣ ሆምለስ ሆነው ኦን ዘ ስትሪት የሚኖሩ ሰዎች ካሉ ለእነሱ ይጠቁሟቸው። አንደኛ እግዚአብሔርም ታገኛላችሁ፣ እነሱንም ታድናላችሁ። በየመንገዱ ካያችሁ በ8131 ማለት ነው። ሌላው 8131 እናንተ የማትጠቀሙበት አሮጌ የሆነ ነገር በመቄዶንያ አዲስ ነው። ስለዚህ በ8131 አሮጌ ልብሶች፣ የተለያዩ ቤት እቃዎች ሲጠራቀሙ እና ውሰዱ ብትሉ በ8131 ሲጠራቀም ቦታው ድረስ ሰዎች ልከን መውሰድ እንችላለን። ሌላው ያው የተለያየ ምርቃቶች ሲኖሩ ተማሪዎች እንደመሆናችሁ መጠን ከዩኒቨርሲቲ ተማሪዎች ሲመረቁ የተለያየ በርዝዴይ ወይም ልደት፣ ሰርግ፣ የተለያዩ ፕሮግራሞች ሲኖራችሁ፣ ሴሌብሬሽኖች ሲኖራችሁ አዳራሾች አሉ። በዚህ በ8131 ቡክ ማሰረግ ይቻላል። በዚህ ክፍል ውስጥ እኔን ጨምሮ በአጠቃላይ የተወሰኑት ወጥተው ነው። ከመጀመሪያ ከዲግሪ እስከ ማስተርስ ያላቸው ናቸው። ዶክተሮች አሉ፣ ኢንጂነሮች አሉ፣ ሎየሮች አሉ እዚህ ክፍል ውስጥ ማለት ነው። አሁን ከኔ ጋር የሚሰሩ በተለያየ ፖዚሽን ላይ ሀገራቸውን ሲያገለግሉ የነበሩ ትልቅ ቦታ ላይ የነበሩ ነገር ያው ነገር የሰው ልጅ መጨረሻ ወይም ምን ላይ እንደሚወድቅ አይታወቅም። ስለዚህ ጊዜ ጥሏቸው መቄዶንያ አንስቶ ዛሬ በዚህ ቦታ ላይ እያገለገሉ ያሉ በተለይ እዛ አካባቢ ላይ እሱ ኮፒ አድርገው እዛ ጋ ያለው እዚህ ጋር ያሉት በሙሉ እዛ ጥግ ያለው ኤርፎን አድርጎ ያደረገው ሁሉ ከመጀመሪያ ዲግሪ እስከ ማስተርስ ያላቸው በሎየር በተለያየ ተመርቀው ሀገራቸውን ሲያገለግሉ የነበሩና ያው ጊዜ ጥሎ ያነሳቸው ነው። ከፍ ይላል። ለምሳሌ ሰይፉ ፋንታሁን የዩቲዩብ የሚከፍለውን ክፍያ ለመቄዶንያ ዶኔት አድርጓል። ያ ማለት ትንሹ ክፍያ የዩቲዩብ ክፍያ $500 ነው። ትንሿ ዛት ሚንስ በኢትዮጵያ ሲቀየር ደግሞ አስቡት። ያንን ነው ለመቄዶንያ ዶኔት ያደረገው። ስለዚህ እናንተ የሰይፉ ፋንታሁንም @መቄዶንያ.com ዩቲዩብ ገብታችሁ ሰብስክራይብ ብታደርጉ በዚህ መልኩ ታግዙናላችሁ ማለት ነው። የሰማችሁትን ያያችሁትን ትሩዝ እውነት ነው አይደለ? ይህንን እውነት ለሌሎች በማካፈል የበኩላችሁን አስተዋጽኦ እንድታደርጉ በእግዚአብሔር ስም አደራ እላለሁ። ፕሮሚስ ነው። ምክንያቱም በጎ ስራ ነው እየሰራችሁ ያላችሁት። ይህ ስራ ቀጣይነት እንዲኖረው ከፍ እንዲል ሌሎች ደግሞ የተቸገሩ እንዲድኑ ድነውም ለሀገራቸውም ለሕዝባቸውም እንዲያገለግሉ ሁላችሁም ወጣቶች ይህንን አስተዋጽኦ ይህንን በጎ ነገር እንድታደርጉ በእግዚአብሔር ስም አደራ ጠይቃለሁ። ቴንክ ዩ ቬሪ ማች።
ማህበረሰብ ያለውና እዚህም ላየነው እስካሁን በጉብኝታችን ብዙ አረጋውያን ያሉበት ቦታ ዛሬ ደግሞ የመጣነው እኛ አዲስ አበባ ዩኒቨርሲቲ ተማሪዎች ማስተዳደርም አለጣ ብዙ ነገር ነው ትልቅ ነገር ባናይሆን ነገር አድርገን ነው መጣና ስለ ዘንድ ስለመጣው ነገር ወይም ደግሞ እንዳጠቃላይ ለብዙ ዓላማ ያው እንደተገለጸው እንግዲህ ፕሬዚዳንታችንም እንደገለጸው አጥፍታችናል ኮንፈረንስ በሚል ፕሮግራም ያዘጋጃችሁ የገንዘብ ድጋፍ ቀላል አብረን ለምናው ኮሚኒቲ ድጋፍ ማድረግ እንዳለብን ድጋፍ የምናደርገው ደግሞ ያው አንደኛው በቮለንተሪዝም ሁለተኛ ደግሞ ተስፋ እናደርጋለን ደግሞ አሁን የጤና ተማሪዎች ያው በየወቅቱ የመጡ እዚህ የፕሮፌሽናል ስራቸውን ሰርቪስ ይሰጣሉ ሌሎች ዲፓርትመንቶችም እነሱን ተከትለው ከሚቀጥለው ሳምንት ለተወሰነ ጊዜ እንደዚህ አይነት ስራ እንደሚሰራ ተስፋ አድርጋለሁ። በቅድሚያ ያው እንደተባለው የአዲስ አበባ ዩኒቨርሲቲ ተማሪዎች ቁርሴን ለመቅደሚያ በሚለው ፕሮግራም ላይ በመሳተፋችሁ ሁላችሁንም ያደረጋችሁትን አስተዋጽኦ የአዲስ አበባ ዩኒቨርሲቲ ፕሬዝዳንቱም እኛም በስሙ በጣም እናመሰግናቸዋለን። በእውነቱ በጣም ኮርተንባቸዋል። እርግጠኛ አሁን እንደ አዲስ አበባ ዩኒቨርሲቲ ተማሪዎቻችን ለሀገር ፋይዳ ያሉት ስራዎች ላይ እንዲሳተፉ እና ውጤታማ ድጋፎችንም እንደዚሁ አሰራሮችንም ሆኖም ደግሞ ኢኖቬሽን የተቀላቀለበትን ስራዎች እዛው ዩኒቨርሲቲዎች ሳይሆን ወደ ማህበረሰቡ ገብተው እንዲሰሩ በጣም ይጠበቃል። ስለዚህ በዚህ ረገድ ውስጥ ይሄ ገና ጅማሮ ነው። ይሄንን ይዘን ደግሞ የተሻሉ ስራዎችን አቅደንም መስራት ይኖርብናል ማለት ነው። እንደተባለው በግቢ ብቻ ሳይሆን እንደው ከግቢ ውጭ ምን ችግሮች አሉ፣ እነዛ ችግሮች ላይ ደግሞ ተማሪዎቻችንን ምን አይነት መፍትሄዎችን ይዘው መጥተዋል፣ እንዴትስ እያገለገሉ ነው የሚገኘው የሚለውን አገልግሎትንም ጨምሮ ምንሰራበት ይሆናል ማለት ነው። ስለዚህ ይሄ መልካም ጅማሬያችሁን እናመሰግናለን። ኮንግራቹሌሽን ሁላችሁም በእውነቱ በጣም ስራ ነው የሰራችሁት። ግን በመሆኑ ይሄ መጀመሪያው ነው። ብዙ ስራ ደግሞ እንደሚጠበቅብንም ከጉብኝታችንም እንደተረዳችሁት ገና ብዙ ማገዝ ይኖርብናል። ወደፊት በተለይ በምናደርጋቸው የተለያዩ ሙያዊ ነክ ድጋፎችን ከዶክተር ሰለሞን ቢሮ ጋር ሆነን እንሰራለን ማለት ነው። እናመሰግናለን። የተማሪዎች ዲን አመሰግናለሁ። እንግዲህ የአዲስ አበባ ዩኒቨርሲቲ ተማሪዎች በተለያየ ጊዜ መቄዶንያ ይመጣሉ። ቢያንስ በወር አንዴ ይመጣሉ በተለያየ ምክንያት። የዚህኛው ግን ትንሽ ለየት ያለ በሀገር አቀፍ ደረጃ የተደረገውን ጥሪ በመከተል የተማሪዎች ህብረት በራሳቸው ተነሳሽነት ይሄን ጉዳይ ሲያመጡ የተማሪዎች ዲን ጽህፈት ቤት ሌላውን አድሚኒስትሬቲቭ ጉዳይ እኛንን ያስጨረስንላቸው። ስለዚህ የተማሪዎች ዲንና የተማሪዎች አገልግሎት በየኮሌጁ ያሉትን ተማሪዎች ለዚህ በጎ ስራ እንዲነሳሱ በማድረግ ከፍተኛ ሚና ተወጥቷል። ስለዚህ የኛ ተማሪዎች ቢያንስ በአዲስ አበባ ዩኒቨርሲቲ ወደ 34,000 ተማሪዎች አሉ። ሲሰበሰብ ቢያንስ ሁላችንም የመቄዶንያን ቻናል ሰብስክራይብ በማድረግ ከትንሹ እንደተነገረን ከዛ በመነሳት ብዙ አስተዋጽኦ ማድረግ እንችላለን። ይሄን እንግዲህ ከተማሪዎች ህብረት ጋር ሆነን እናስተባብራለን። ሁሉም የአዲስ አበባ ዩኒቨርሲቲ ተማሪና ማህበረሰብ ሰብስክራይብ በማድረግ ይሄ ደግሞ አንድ ጊዜ ብቻ መተን የምናየው ጉዳይ እንዳይሆን ለተማሪዎቻችን ይሄን መረጃ እንሰጣቸዋለን። በየአመቱ ደግሞ ቋሚ በሆነ በምን አይነት መንገድ ማገዝ እንችላለን የሚል በጣም ዘላቂ የሆነ እቅድ አወጥተን አብረን መቄዶንያን ለማገዝ የአዲስ አበባ ዩኒቨርሲቲ የተማሪዎች ዲን ጽህፈት ቤት በማስተባበር ይሄን ስራ እንደ ዩኒቨርሲቲ እንሰራለን ብለን እናስባለን። ያየነው ነገር ብዙ የቤት ስራ ይዘን እንድንሄድ ብዙ ልናግዝባቸው የምንችላቸው ጉዳዮችን
እንዳሉ ያው የቤት ስራ ነው የወሰድነው። ይሄን ቁጭ ብሎ መነጋገር፣ መወያየት፣ ውሳኔ የሚፈልጉትን ነገሮች ማስወሰን፣ ተማሪዎቻችን መሀል አዌርነስ መፍጠር፣ የበጎ አድራጎትን የሚሰሩ ክለባት አሉ። እነሱ ዋናው ስራቸው ይሄ እንዲሆን እናደርጋለን። ማህበረሰቡንም በማንቃት ብዙ ግንዛቤ እንዲያስጨብጡ የማስተባበር ኃላፊነት እንወስዳለን። እንግዲህ ብዙ የቤት ስራ ነው። ፈጣሪም ያግዘናል ብለን እናስባለን። ማህበረሰቡን ለዚህ ማነሳሳት ጥሩ ነው ብዬ አስባለሁ። እንግዲህ ከአዲስ አበባ ውጭ ያሉት ሌሎች ከፍተኛ ትምህርት ተቋማትን እንደኛ በቅርበት በየጊዜው መጥቶ ማየት ባይችሉ በእንዲህ አይነት ሁኔታ ማስተባበር ይችላሉ ብዬ አስባለሁ። ይሄም በሀገራችን ያሉት ወደ 50 የመንግስት ከፍተኛ ትምህርት ተቋማት አሉ። እነሱም ይሄን አርአያ በመውሰድ ከቁርሳቸው፣ ከምሳቸው፣ ከሌላም ነገር ከሙያቸውን በማዋጣት መቄዶንያን እንዲያግዙ ጥሪ በዚሁ አጋጣሚ ያስተላልፋለሁ። አመሰግናለሁ። ትልቅ ድጋፍ ነው ያደረጋችሁልን። ስላደረጋችሁት የገንዘብ ድጋፍ ከልብ እናመሰግናችኋለን። እንግዲህ እዚህ መንቀሳቀስ የሚችሉትን ነው ያያችሁት። በአብዛኛው መንቀሳቀስ የማይችሉት እንግዲህ ከ8500 በላይ ነው አጠቃላይ መቄዶንያ እየረዳ ያለው። በክልል ከተሞችም በ46 የሚሆን የክልል ከተሞች ላይ ስራውን እያሳፋ ይገኛል ማለት ነው። እኔ ይህን ስናገር 8500 አረጋውያን ወክዬ ነው እየተናገርኩ ያለሁት። ስለዚህ በእነሱ ስም ከልብ እናመሰግናለን። ከዚህ በመቀጠል የተወሰኑ አረጋውያን አባቶች አልጋ ላይ መንቀሳቀስ የማይችሉትን ወክለው የሚያመሰግኑ አባቶች አሉ። 50 አለቃ ገብረ ሚካኤልን ወደዚህ ጋብዝና እሳቸው ያመሰግናቸዋል። 50 አለቃ ገብረ ሚካኤልን በምስጋና ወደዚህ ሸኙልን። 50 አለቃ እሺ የአዲስ አበባ ዩኒቨርሲቲ መምህራን እና ተማሪዎች እንኳን ወደ መቄዶንያ በሰላም መጣችሁ። እንኳን በሰላም መጣችሁ። በእውነቱ የእናንተ መምጣት እኛ አረጋውያንና አእምሮ ሕሙማን ከፍተኛ ደስታን የተሰማን እንኳን ደህና መጣችሁልን። በእውነቱ የአዲስ አበባ ዩኒቨርሲቲ መምህራንና ተማሪዎች ከአሁን በፊትም ከፍተኛ ያለው ገንዘብ ረድታችሁናል። አሁንም 1 ሚሊዮን ከሩብ ቁርሳችሁ ትታችሁ አፋችሁ ትታችሁ ለእኛ ስላበረከታችሁልን እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን፣ እግዚአብሔር ይባርካችሁ። መምህራኖቹም ዕድሜ ይስጣችሁ፣ እግዚአብሔር ይባርካችሁ። ተማሪዎቹም ተባረኩ፣ እግዚአብሔር ይባርካችሁ። በትምህርታችሁ እግዚአብሔር ትምህርታችሁ ይግለጽላችሁ። እውነት እናንተ ምሁራኖች አገራችሁ ኢትዮጵያ እንድትረከቡ ያድርግላችሁ ፈጣሪ አምላክ እና እግዚአብሔር ይባርካችሁ። በእውነቱ ደስተኞች ነን፣ ደስ ብሎናል። ብዙ አላበዛባችሁ። እግዚአብሔር ያክብርልን፣ እግዚአብሔር ይባርክልን። የተባረካችሁ ሁኑ፣ ስራችሁ የተቃና ይሁን። መምህራኖችም ደግሞ ትምህርታችሁ ይግለጽላችሁ። በእውነቱ ሀገራችሁ ተረክባችሁ ደግሞ በሰላም እንድታስተዳድሩ ለእግዚአብሔር እንጸልያለን። እሺ፣ እግዚአብሔር ይስጥልኝ። እንኳን የአዲስ አበባ ዩኒቨርሲቲ ተማሪዎች ድጋፍ አድርጋችሁልናል። አሁንም በድጋሚ ድጋፍ አድርጋችሁልናል ለመቄዶንያ እና በጣም እናመሰግናለን። እድሜና ጤና ይስጥልን፣ ሀያት ይስጥልን። ያወጣችሁበት ቦታ በጎደለ አላህ ይሙላላችሁ። ሩቅ ሁኑ፣ ተባረኩ። ዓለማችን ሰላም አላህ አድርግልን እና ሀገራችንም አማን አላህ አድርግልን። እናንተ ውላችሁ ግቡ፣ ክፉ አይንካችሁ። አመሰግናለሁ። የአዲስ አበባ ዩኒቨርሲቲ ኃላፊዎች፣ ሰራተኞች እንኳን በደህና መጣችሁልን፣ እንኳን በደህና መጣችሁልን። ይኸውና ከአሁን ቀደምም እየረዳችሁን እያገዛችሁን ቆይታችኋል። አሁንም ይኸው ከፍተኛ ሀብት ገንዘብ ሰጥታችሁናል። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ እግዚአብሔር ዋጋችሁን ይክፈላችሁ፣ እግዚአብሔር እጥፍ ድርብ አድርጎ ይክፈላችሁ። እውነት የሀገር ወገን ማለት ሀገር ማለት እንደናንተ ያለው ነው።
እንዲህ አድርጎ የሚረዳ የሚያግዝ ነው ወገንና አገር ማለት የአገር ሰው ማለትና እግዚአብሔር ስራችሁ ያግዛችሁ፣ ስራችሁ የቀና የሰላ ይሁንላችሁ። እግዚአብሔር ባርካችሁ። እንደዚሁ እንዳላችሁ ሀገራችሁን አደራ ጠብቁ። ሀገራችሁን እንድትጠብቁ የእግዚአብሔር ፈቃድ ይሁን። እንድታግዙም እንድትረዱም የአምላክ ፈቃድ ይሁን እና ቅፋት ሳይመታችሁ እሾህ ሳይወጋችሁ ወደ የቤታችሁ በሰላም ግቡልን። እናመሰግናለን። በልማት ጎዳና ሁሉም ሲሰራ ነው የእድገት ብልጽግና